ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝነው? እውነት ለመናገር ስለ ሕፃት ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮሜንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕፃት ላይ በጣም ብዙ ሰዎች እየሞቱ ነው ያሉት፣ በረሃብም እየተሰቃዩ ነው ያሉት። ማልኒውትሪሽን አለ፣ ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ። አካፍል፣ አንተ አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕፃት ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድን ነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። ሰላም ጋይስ እንዴት ናችሁ? አሁን ስለ ሕፃት የሰማሁት አዲስ ዜና አለ። እሱም ልነግራችሁ እፈልጋለሁ። እንግዲህ እኔ ሐሳቤ ምንድን ነበረ? እነዚህ በረሃብ እየተቸገሩ ያሉ ሰዎች ምግብ ይዘን ሰፖርት እንድናረጋቸው ነው። ግን እኔ አልገባኝም ነበር። ያልገባኝ ነገር ደግሞ ምንድነው ፕሮሰስ እንዳለው ነው። እንደዚህ አይነት ረሃብ ጋር ዲል ለማድረግ ማለት ነው መጀመሪያ ዝም ብለህ ሄደ ብስኩትና ጁስ መስጠት አትችልም። ሚካዝ ሊጎዳቸው ይችላል። ሰውነታቸው ብዙ ኒውትሪየንቶች፣ ንጥረ ነገሮች እያጣ ነው ያለውና ስለዚህ ለምን ይህ ነገር በስነ ስርዓት አናደርገውም የሚል ሐሳብ መጣልኝ ማለት ነው። እኔ አሁን ያለሁት አዲስ አበባ ነው ያለሁት። አዲስ አበባ ሆኜም ደግሞ በስልክ እየደዋወልኩኝ እያወራሁ ነው ያለሁት ከብዙ ሰዎች ጋር በተቻለኝ አቅም ድጋፍ ለማሰባሰብ ማለት ነው። እና የተማርኩት ነገር ምንድነው? አሁን የትግራይ ዶክተር አሶሲዬሽን ማለት ነው ብዙ ዶክተሮች ሆኖ እየተማከሩበት ይገኛሉ። ምክንያቱም ወደ ቦታው ሄደው አሰስ ማድረግ አለባቸው ወይ መፈተሽ አለባቸው። እነዚህ ሰዎች ምንድነው የሚያስፈልጋቸው? ምን አይነት ንጥረ ነገር ነው የጎደላቸው? ከዛ በሕክምናው መሰረት ምግብ ይሰጣቸዋል ማለት ነው። ንጥረ ነገራቸው እንዲስተካከል እነሱም የበለጠ እንዲያገግሙ አሁን ካሉበት የኒውትሪሽን ወይም ደግሞ የንጥረ ነገር እጥረት ማለት ነው። ገባችሁ አይደል ጋይስ? ስለዚህ መጀመሪያ ስቴፓችን መሆን ያለበት ምን አይነት ምግብ ነው የሚያስፈልጋቸው እንወቅ። በተቻላቸው አቅም ብዙ ሰዎች ኦሬዲ ሽረ ላይ ይገኛሉ። እነዚህ ሰዎች ደግሞ ምግብ እያሰባሰቡ ነው ያሉት which is amazing። በጣም አሪፍ ነው። ግን ደግሞ ዶክተሮቹም ያስፈልጉናል። ስለዚህ ዶክተሮቹ አሁን አውርተው ሲጨርሱበት እኔ መጥቼ አሳውቃቸዋለሁ ማለት ነው። እናም እኔ እዚህ አዲስ አበባ ሆኜ ከብዙ ካምፓኒዎች ጋር እያወራሁኝ የምግብ ካምፓኒዎች ጋር እያወራሁኝ ትራኮች ለመላክ እንግዲህ ወስኛለሁ ጋይስ። እና እዚህ ሆነን አሳውቃቸዋለሁ። ትልቅ የሆነ ለውጥም እናመጣለን ማለት ነው። ወዳቸዋለሁ ጋይስ። ስለ ሕፃት እንግዲህ ጥሩ ዜና እየሰማሁ ነው የምገኘው። አሁን ዶክተሮች እንግዲህ እንደነገርኳችሁ ተሰባስበው ስለዛ ነገር እያወሩበት ነገር ስለ ሕፃት ያለው ረሃብ ማለት ነው እና በተቻላቸው አቅም እየተሳተፉ እንደሆነና ከዛ ደግሞ ሪፈር መባል ያለበት ሪፈር እየተደረገ እንደሆነ ግን የነገሩን የምግብ እጥረት እንዳለ ነው። ይህ የምግብ እጥረት ሶልቭ ለማድረግ ደግሞ ከምግብ ካምፓኒዎች አዲስ አበባ ጋር ሆኜ ተደዋውዬ ማለት ነው ለመላክ እኔ ቃል እገባለሁ። ስለዚህ አዲስ አበባ ውስጥ የምትገኙ የምግብ ካምፓኒዎች ካላችሁ አሁኑኑ ቲክቶክ ኮሜንት ላይ ጻፉልኝ ወይም ደግሞ በመሴጅ ጻፉልኝና እኔ ራሴ እደውላለሁ። ከዛ ምግቦች መላክ ይኖርብናል ወደ ሕፃት ማለት ነው ወደ ሽረ
አዶናይ ለምን አሁኑን ወደ ሽሬ አትሄድም? ለምን ወደ ሕጻጽ ሄደ አታያቸውም? ለምን ብላችሁ እየጠየቃችሁ ነው ብዙዎቻችሁ። ያልገባችሁ ነገር ጋይስ፣ እኔ እዛ ሄጄ ላወራቸው ነው። ወሬ አይደለም የሚፈልጉት እነሱ ምግብ ነው የሚፈልጉት። የኔ የእጅ ሰላምታ አይደለም የሚፈልጉት። እኔ ስላቀፍኳቸው አይደለም የሚሻላቸው። ስለዚህ እኛ ኔትወርካችን ኮኔክሽኔ ተጠቅሜ ነገሮችን ማስተካከል አለብኝ። ምግብ መያዝ አለብኝ ለመሄድም ለራሱ ማለት ነው። እኔ ብቻዬን ሄጄ ሮጬ እዛ ሄጄ ምን አመጣለሁ እዛ? ገባችሁ አይደለ? ሰው ለማጉረስ ብቻ እንደዚህ ለማጉረስ አይደለም እየሄድኩ ያለሁት። ስለዚህ ይህ ማወቅ አለባችሁና ትዕግስት አድርገን ተረጋግተን ሁላችንም ይህ ነገር መፍታት እንችላለን። በሩጫ አይደለም። እውነት ለመናገር አርጀንሲ ግዴታ ያስፈልጋል። በአርጀንሲ ነው ሁሉም እየተደረገ ያለው። ግን ደግሞ ሳታስብ ዝም ብለህ መሮጥ ምንም የምታመጣው ለውጥ አይኖርም። ተረጋግተህ አስበህበት ስታደርግ ግን ትልቅ የሆነ ለውጥና ኢምፓክት ታመጣለህ። እና ቀጣይ ቪዲዮ ጠብቁ። አሁን ወደ ሆነ ቦታ እየሄድኩኝ ነው ያለሁት፣ አዲስ አበባ ማለት ነው። ሰላም ጋይስ፣ እንግዲህ ወደ ሕጻጽ ምን ይዤ ልሂድ ብለን ራሳችን መጠየቅ አለብን። ተሯርጠን መሄድ የለብንም። ምን ይዘን ነው የምንሄደው? አንዳንዶቻችን የፋርማሲ እቃዎች፣ አንዳንዶቻችን ምግብ፣ አንዳንዶቻችን ዘይት። በተቻለን አቅም የራሳችን ይዘን መሄድ ይኖርብናል። እንዴት አድርገን ነው ይዘን የምንሄደው? ቲክቶከሮች እዚህ ነው የምትመጡት። ስፖንሰርሺፕ አፋልጉ። ካምፓኒዎች ደውሉና ሃይ ሰላም፣ እኔ ቲክቶከር ነኝ፣ ቪዲዮ ሰራላችኋለሁ፣ እንደዚህ አደርጋለሁ፣ ይህን ያክል ምግብ እርዱኝ፣ ይህን ያክል ዘይት፣ ይህን ያክል መድኃኒት ተባብለን ማለት ነው በቻልነው አቅም ይዘን ወደ ሽሬ መሄድ እንችላለን ማለት ነው፣ መንገድ አፈላልገን። ስለዚህ እንደዛ ነው እያደረኩ ያለሁት። እኔ ደግሞ ከጭላሎ ፉድ ኮምፕሌክስ ጋር እያወራውን ያለሁት ምግብ እርዳታ እንዲደረግ ማለት ነው ለሕጻጽ ዝግጁ ናቸው እነሱም። እስኪ የሚፈጠረውን እናያለን ማለት ነው። እኔ በጣም ቸኩያለሁ በጉጉት ለማወቅ ማለት ነው መልሳቸው። ብሩክ ሪል ስቴት 500,000 ብር በረሃብ ለተቸገሩ ሰዎች ለመደገፍ እንግዲህ ዝግጁ ነን ብለዋል። ጋይስ በጣም ደስ የሚል ዘና ነው። ሁላችንም በተቻለን አቅም እንግዲህ እየተረባረብን ያለ ነው። እኔም ከጭላሎ ፉድ ኮምፕሌክስ ጋር አውርቼ ማለት ነው ለሕጻጽ በረሃብ የተቸገሩ ሰዎች ለመደገፍ ተዘጋጅቻለሁ። ምግብ ይዤ መምጣት ፈልጋለሁ። በተቻለን አቅም ሁላችንም ተረባርበን እናግዛቸው። እባካችሁ እንፍጠን። ሌትስ ጎ ሰዓት የለንም ጋይስ። ሌላ ደስ የሚል ዜና ማለት ነው አብሪ ሞተርስ 100,000 ብር በሕጻጽ ውስጥ በረሃብ የተቸገሩ ሰዎችን ለመደገፍ 100,000 ብር አግዛለሁ ብሏል። ካምፓኒዎች እየፈለኩኝ ነው ብር እንዲሰጡ ምግብ እንዲሰጡ። እውነት እየደዋወልኩኝ ነው፣ አልገባችሁም ማለት ነው። እናንተ አሳውቃችኋለሁ። ሌላ ካምፓኒዎችም እንደዚህ ለማገዝ ከተነሳሱ በዛው ማለት ነው። ካምፓኒ ከሆናችሁ ማገዝ የምትፈልጉ ከሆነ ኮመንት ላይ እንደዚህ ነን እንደዚህ ማድረግ እንፈልጋለን ካላችሁኝ ካረጋገጥኩ በኋላ ቪዲዮ ፖስት ላለው በዛውም ስፖንሰርሺፕ ይሆናችኋል። በዛውም ደግሞ ለጥሩ ነገር ገንዘባችሁ እያዋላችሁ እንደሆነ ማወቅ አለባችሁ። እወዳችኋለሁ።